የሆነ ነገር ላመሰግንሽ ነው። ቀንሶብኛል ሁሉም ነገር ማለት ነው። ቦታ የለውም ለእኔ አምሽቶ ነው የሚገባው። ወላዲተ አምላክ ወይ ስዕሉን ከዚህ አንሺ፣ አለበለዚያ ደግሞ ሌላ ቦታ ሂጂና አድርግ። ምንድን ነው ጠዋት ወዴና አመኛል እያልከኝ አልነበር? ምርጥ መድኃኒት እንዲወደኝ የማደርግበት ነው። ፈጣሪ አምላክ ይቀበልሽ። አንቺ ጦንቃይ እና ታዲያ ምን ነገር እኔ በጦንቃይ አላምንም። ሳደለው ንገሪ። አሁን አለበለዚያ ታዩ ዲፊ አለበለዚያ ለምንድን ነው የምደፋው? እየሰማሽ ነው ታጠጪኝ ነው እንዴ አንቺ? እኔ ላንተ አንቺ እናንተ ተደባደቡ ነው ያልኩኝ። እኔ ዛሬ አንድ ነገር ላማክርሽ ነበር። አይ የሆነ ነገር ላማክርሽ ነበር። ያው እንግዲህ ምናልባት ወይ ሊያስከፋሽ ይችላል። ምን መሰለሽ፣ ያው አንቺ ነሽ ሁሉም ነገር የምትረጂኝ። ስነግርሽ ግን በጣም ይቅርታ እየከበደኝ ነው። ውስጤን ማድረግ የሌለብኝ ነገር ነው፣ ግን ደግሞ ግዴታ ማድረግ አለብኝ። ይኸውልሽ እኔ እና እሱ ማለት ብዙም በቃ እሱ ለእኔ ምንም ቦታ የለውም። በመኝታ ላይ ምንም በቀር በቃ ተለያይቴ ነው የምንተኛው። እውነት እንጃ በቃ ፍቅር እንደ ድሮ አይደለም። ድሮ እንደምን እኔ አላቅም ምን እንደሆነ፣ ግን የሆነ ነገር አለኝ አለ ብቻ እሱን የማስተካከልበት መንገድ ማለት ነው። አልገባኝም። ይሄ በሰው ዳ ምክንያት ምናምን ተጨናንቃችሁ ነው? ኧረ በዛም አይደለም። እሱንም ያው እንግዲህ እንትንም እያልን አይደለም፣ ሌላ ነው በቃ የራሳችን። አሁን እኔ ሄዳውም እንደዛው እንትን እያለ ሳለ የቀኔ ልጅ እንፈልጋለሁ፣ አብረንም እንደዚህ ማለት ፈልጋለሁ። ያ ሁሉ ነገር የለም። ጾም ስለሆነ ብቻ አይደለም፣ ከጾሙም በፊት ቀንሶብኛል ሁሉም ነገር ማለት ነው። ቦታ የለውም ለእኔ አምሽቶ ነው የሚገባው። በቃ መሰለቻቸት ታውቂያለሽ። አስመከርሽ ማለት መስላችሁ አላወራችሁት? አውርተናል። በቃ ምንም የሚስተካከል ነገር የለም። እና እኔ ልምከረው? አይ እኔ ምክር አልፈልግም። ብቻ የሆነ ነገር እንድትተባበሪ ነው ፈልገው። ችግር የለውም። እባክሽ እህቴ። ችግር የለውም። ነገር ከሆነ እሺ በቃ እና ይኸውልሽ የሆነ ሰው አግኝቼ ማለት ነው አለ ማስተካከያ አለ የሆነ የሚሰራ ነገር እና አሁን እንደውም ሳይመጣ እየሰራ ነው ጠብቀው። እሺ ችግር የለውም። ግን አልገባኝም የሚያስተካክል ማለት እንግዲህ ነገር ነው። ምንድን ነው መድኃኒት የመድኃኒት በቃ እንዲወደኝ የማደርግበት እንዲወደኝ። እኔ ምንም ማድረግ አልችልም። እተባበርሻለሁ ብለሻል። በቃ ይኸውልሽ ይሄንን አሁን እሰጠዋለሁ። ምንድን ነው አየሁ፣ ተስማምተናል አይደለ? እንዴ አሁን ምን ነው ወላዲተ አምላክ ወይ ስዕሉን ከዚህ አንሺ፣ አለበለዚያ ደግሞ ሌላ ቦታ ሂጂና አድርጊ። ኧረ አይዞሽ፣ እንትን የሚያስፈራ ነገር ምንድን ነው እየበጠበጥሽ ያለሽው? ይኸውልሽ እነዚህ ሎሞቹ ማለት ነው እንትን ናቸው። በቃ መጋኛ ምናምን እንዳይነካ፣ ምንድን መጋኛ እንዳይነካ ምንድን ነው የኬት እንዲወደኝ የማደርግበት ነው። ፈጣሪ አምላክ ይቀበልሽ። አንቺ ጦንቃይ እና ታዲያ ምን ነገር እኔ በጦንቃይ አላምንም። በጦንቃይ አላምንም። ምንድን ነው ኬት ነው ያመጣሽው? ምንድን ነው ቆይ ነው እንዲወደኝ ነው በቃ እኮ ምንድን ነው ነገር? በቃ መድኃኒት ነው፣ ቆንጆ መድኃኒት ነው። እንደውም አንቺም ከተቸገርሽ እሰጥሻለሁ ከፈለግሽ። ለማን እና ታዲያ እዩ እንዴት ልሁን? ይልቅስ ነው ሳይመጣ ቆይ አግዝሻለሁ ብለሽኛል፣ ተስማምተሻል ወይ? ነው አልገባኝም። ምንድን ነው ይሄ ምንድን ነው የምትበጠብጪው? ምንድን ነው ስቄትሽ? እሺ አላልሽኝም እንዴ? አሁን ማለት አንቺ በእንደዚህ አይነት ነገር ታምኛለሽ እንዴ? ምን ላድርግ ታዲያ? ምን ላድርግ ማለት አሁን ምን ላድርግ? በቃ አስመከርኩ። ምንም ማለት አንቺ ጋር ስንቴ መጣሁኝ እኔ አንቺ ጋር ስንቴ መጥቼ አስመከርኩ። ከዚህ በእንደዚህ አይነት ነገር ተነጋግረን እናውቃለን እንዴ? በፈጠረሽ አንቺና ዲፍ አልደፋም እንዴ?
እሺ አላልሽኝም? አሁን ምንም ችግር የለም እና ምንድነው የመሰለኝ እኔ እኮ የምታማክሪኝ የምታወሪኝ ነገር ነው የመሰለኝ። ታዲያ ከዚህ የበለጠ ማማከር ምን አለ ደግሞ? ካልሆነ እንትን ካለ ማርከሻል ማለት እልቅስ የምፈራው እንደው ታውቂያለሽ፣ ይሄን ለተወሰነ ጊዜ ወዶኝ ከዛ በኋላ እንዳይጠላኝ በጣም እፈራለሁ። አልኩ አስመከርኩ ምን አልኩ። ከዚህ በላይ ምን ላድርግ ታዲያ? ይኸው የማለብሰው ልብስ እዚህ አዩ ረፊ እውነት ላይ የምትወጂኝ ከሆነ እንዳነኪ። ኦኬ እኔ ደግሞ አንድ እውነታው ልንገርሻ፣ እኔ በልክስክስ በእንደዚህ አይነት ጉዳይ ማምን አይደለም። አንድ እውነታው ልንገርሽ እኮ አዳምጪኝ ነገር ልንገርሽ። እንደዚህ አይነት ነገር የምትሰበስቢ ኮተት የምትቆጥጪ ከሆነ አንቺ ነገ ከነገ ወዲያ ለእኔ ማታርፊም ማለት ነው። ስለዚህ አጠገቤ አደርሽም። ይሄንን ወቂ ሲጩ ጠጡ። ጉዳዮቹ ባልና ሚስት ናችሁ እናንተ። አያገባኝም። ባክሽ ምታ ነው ምንድነው ታዲያ? ምንድነው ምትሰሪ? ያምሻል ወንድ እኮ ነው። ከሆነ ሆነ ካልሆነ ጥርቅ ብሎ ለምን አይሄድም ጉዳዩ? እኔ ደግሞ ከሰዎች መልመዳልች አረመናችን ወደ ዘች ልክስክስ መሰብሰብ ስጥት በመዚህ እኔ ደግሞ ወደኛ ሰው መስለሽ እንደዚህ መቀመጥ እንደዚህ መዞር አለበት አለ። እንደዚህ 7 ጊዜ እንደዚህ መዞር አለበት አለ። አረመ ቤት ነው። አራንቺ ቢያንስ ሲሉና እሺ ከዚህ ጋር ወይኔ ሱጉራ ማርያም እንዴ ካንቺ ጋር ነው እዚህ ደጅ ረገጥኩት። ኮተን ሰበሰብሽ ችግር የለውም እኮ የማንኛ 7 ጊዜ ምናምን ይሄን ለኔ የሚሆነ ነገር ትጠንስሻለሽ አንቺ። እኔ በጨረሻ አንቺ በእናትሽ አዩ ስሞትልሽ እንጥተሽ ስሞትልሽ አዩ እግዚአብሔርሽ እንዳትሄጂ ጸበል አትወስጂም እንዴ? አትሄጂም? ሱራ ወሰድኩኝ አልሄድኩበት ቦታ የለም ነገር ሄድኩኝ የልሂድ እንግዲህ ከዚህ በላይ እኮ ምን ልታደርጊኝ ታዲያ? ይሄ ሲጠጣ በሺህ ዘመን የምትጣይልሽ ቢኝ ይኸው እንደዚህ አይነት ቦታ የሚሄድ ሰው በጣም ነው ደሜን የሚያፈለው። ይኸው ጓደኛዬ የሚገርምሽ ማለት ነው ጦንቃይ ቤት ምንም ቤት ነው እንጂ ከየት አመጣሽ ታዲያ? አባትሽ ነው እንዴ ታዲያ ቀንጥሶ ከጓሮ የሰጠሽ? አባትማ አባት ናቸው በትልቅ ሰው። ሰው ደግሞ በዚህ ሰዓት ይደውልብኛል በእናታችሁ። ወይኔ እኔ ልውጣ። ለእኔ ነው እንዳያዘጋጀሽው። ምን እያደረግሽ ነው? እንዲሰራ ተብዬ ነው። ለወንድ ብለሽ ነው እንደዚህ የምታደርጊ? እና ታዲያ እኔ ከሱ ውጭ መናገር አልችልም። አዩ አትኖሪ አታይ ሌላ ወንድ እንዴ ቆይ ቁጭ በይ ዞር በይ እባክሽ። አዩ ምንድን ነው ቁጭ የምትጨቃጨቁት? በይ እኔ ላሳልፍ ቁጭ በይ ቁጭ በይ ምንድን ነው የምትጨቃጨቁት? ደህና ነህ ከኔ ወጥ ደፍሞኛል በእናትሽ። ምንድን ነው ቁጭ ወደዚህ ጋር አባቴ ነው እዚህ ጋር ነው እንጂ እኔ ምንድን ነው ይሄ? ጠዋት ወዴና አሞኛል እያልከኝ አልነበር? ምርጥ መድኃኒት ምንድን ነው የምትጨቃጨቁት ታዲያ? በዚህ ነው የምትጨቃጨቁት? አይ እቺንም ይኸውልህ ሳባርግባት እንዳታረቁ። ምንድን ነው ምንድን ነው አሽቶ ይሄን ጠዋት እያመመ አልነበረ? ቆይ እስኪ ላውጣ። አታ እጆን ምንድን ነው ቆይ እስኪ እንካሽ ተተበት አንተ ምንድን ነው? ቆይ እስኪ ከእሷ ልስማ። ምን እያደረግሽ ነው? መድኃኒት ሰርቼልህ እንደ ወደን አሞ ስለነበረ ምንድን ነው የምትያዩ? እንዳይድን ፈልገሽ ነው? ጠጣ። ምንድን ነው መድኃኒት? የምዳይ ሆድን የሚያንተን የሚልልህ የሚያድን ሆድን እያመመህ ሌሊት መች ተኝተን አደር። ሎሚ ደግሞ ተራ በተራ እንድታሸተው ዝም በላት። እሱ እንዳትጠጣ ብያለሁ። ለምንድን እንደዛ የምትይው? ልናገር እራስሽ ትነግሪዋለሽ። ምን ነው የምነግረው? ነበር ምንድን ነው? እንዳትጠጣ ጠይቃት፣ ትንገርክ ምን እንደሆነ። ውሸቷ ነው፣ ለውድቅ አይደለም። እኔ መሀላችሁ ገብቼ ይሄ ነው ሳልለው ንገሪ። አለበለዚያ ታዩ ድፊ። አለበለዚያ ለምንድን ነው የምደፋው? እየሰማሽ ነው? ልታጠጪኝ ነው እንደ አንቺ? እኔ ላንተ እና ምንድን ነው? እንዴት ነው ማርስ አይደለም ግን ትንገርክ ምን እንደሆነ ንገሪ። ሌላም አመጣልሃለሁ። እሺ ቆንጆ መድኃኒት ዝም ብላ ነው እሷ። ጠጣለህ ትጠጣለህ። ምን ሆነሽ ነው አንቺ? እንዲድን አልፈልግም እንዴ? ጠጣ። ምን ነው እስቲ አዩ ምን ለምንድን ነው ንገሪኝ። እኔ በዝምታ ምንም አይደለም። ማዳኛ ነው የሰራሁልህ። በቃ ሆድን ስለዚህ መርዝ የቀመምሽልኝ ነው እንዴ? እኔ ላንተ ነው መርዝ የምሰራልህ? እና ምንድን ነው ባለጌ ሰው ነሽ። አይገርምሽም? በጣም ማኔ አይ አንቺ ምን እየተካሄደ ነው? ዝም በላት ነው። እስቲ ቆይ እስቲ ተረጋጊ። አንቺ ምንድን ነው እየተቀየርሽ ነው እንዴ? ወዴት ነው የምትቀየረው? እና ምን እየሰራሽ ነው? መድኃኒቱ ምንድን ነው? መድኃኒት ነው የምሰራው። ከምንድን ነው የተሰራው? የምን ጥቁር ነው? እሺ ምንድን ነው የሚባለው? አሁን ምንድን ነው? ምን ያደርግልሃል? አንተ ዋናው መድኃኒት አይደል? ማለት እኔ ማላችን ትገባለች አትገባም ከሆነ ተሳስተሻል። እኔ ፊት መስጠት ለምንድን ነው ያስፈለገው? ዝም በይ እባክሽ። ምንድን ነው ዝም በይ ታዲያ? እኔ በሌለውበት መስጠት ትችያለሽ።
እኔ ባለበት ለምንድን ነው መስጠት የፈለግሽው? ምንድነው እንደዚህ ነሽ አንቺ ለኔ እኔ እንድድንልኝ ነው የምፈልገው። ምንድነው ታዲያ? ምንድነው እንዴ? ኦዴን ቢያመኝ ወይ ሌላ ነገር ነው እንጂ ይሄ ምንድነው? ከምን እንደተሰራው ምን አንተ ድሮ እንደዚህ ሰጥቶስ ደለበለ ራሳ ትንገር ምን እንደሆነ ራሳ ትንገርክ። አንቺ ምን እየተካሄደ ነው? ይሄስ ምንድነው አሁን የምታመጪው? እሱ ምንድነው? ይሄን ደግሞ ከጠጣ በኋላ እንትን እምልበት ምንድነው? ደም መስሎ ምንድነው? አንቺ እንደዚህ የምትይኝ ግን ተሰማኛለሽ? አትመናት። የት እንደምትራሱ አጣራ። እውነቴን ነው የምልክ። እኔ ማለት እኔ ትሄዳለሁኝ አይኩኔው ማላችሁ ገብቻ አጣላችሁ ለማለት ፈልገሽ ነው አይደል? አንቺ ያልተቻለሽ ማለት ነው። በቃ ዛሬ ግን በዛ በዝን ትሰማኛል። አንተ ስማኝ። ይሄን ሁለታችሁም ተሰብስባችሁ ሁለታችሁም እዛ ነበር የምትሄዱ። ይሄን አላቅላችሁ። ይሄንን እንዳትጠጣ እየሰማኝ ነው። የት ነው የምሄደው? እኔ በቃ እንዴ ያልከኝ ማለት ነው። የት ነው የምሄደው? አንቺ ዞር በይ እስቲ። ጠጣልኝ። እሺ ወላዲተ አምላክ ጠጣ እንድድን። አንቺ ዞር በይ እስቲ። አንቺ ለኔ መርዝ ለኔ መርዝ የምን መርዝ ነው? ለምን የምትቀበይ? መርዝ እኔ መርዝ አይደለም። ትንገርክ ራሷ ቁጭ ብለህ ተረጋጋ። አይደለም ለኔ መርዝ አንተ መርዝ አይደለም። ራሷ ትንገርክ ነው ያልናገር። እንዴት ነው መርዝ ማድረግ እንዳንተ? መርዝ አይደለም። ራሷ ትወዳለሁ እና ምን ይያችሁ እኮ ቁጭ ብለህ ልንከራችሁ። እሺ ነው ልንከራችሁ። እሺ ነው ለፋሽብኝ መክሯለሁ እንጂ እንዴ ነው እንደዛ ታረግ ነው የምፈልገው። ደፎት ምታመጪ ታዲያ ምን ደፎት ያመጣ እንዴ? ጤና የለሽም እንዴ? ቁጭ በል አንተ ደግሞ ወደዚህ ቁጭ በል። ለምን ፍቅር ማሰጣት የሰማኝ ነው ፍቅር? ቆይ እኔ ግን ለእንትን ነው እንደማላችሁ የተፈጠርኩኝ። ለምንድን ነው ፍቅር ማሰጣት? ፍቅር አይሰጠኝም ብላ ይሄው እንግዲህ ምን ቅጠላ ቅጠል ጭና እንደመጣችልኝ። ወይኔ ጭራሽ በቃ ከጠላት ጋር ነው የሰማኝ ነው ወይ? እየሰማሁ ነው። ፍቅር አይሰጠኝም ከዚህ በላይ ምን ላድርግ አለች። እንግዲህ ይሄው እንግዲህ እንደዛ ብላ ነው። መርዝ አይደለም ምን እንደሆነ አላውቅም። እኔ እርግጥም ከመርዝ ነው ከስራ ደክሞኝ ነው የምመጣ። ታዲያ አንቺ እንደዚህ ያረሻል። እኔ ግን ይሄን ሰጣለሁ። ግን ሄጂ ተመልሼ እሄዳለሁ። እኔ እሄዳለሁ ቤቴ። ከዚህም በኋላ እዚህ አልረግጥም። የፈለግሽ ነገር ማድረግ ትችያለሽ። አንቺ ለኔ ምንድነው ለአንተ ከየት ነው ቆይና መጣሽ? ነገር ነው እየመከርኩ ያለሁት እኮ ነው። አሁን ምንድነው የገደለችኝ እኮ ነው ያለችው። አንቺ እናንተ ተደባደቡ ነው ሄድኩኝ። ለኔ ያማችሁ ምንድነው? አንተ አትታትረፉ። አንተ አትምታት። ይሄ ነው ማለት ነው። እሺ አትምታት። ለኔ እኮሽ ሌላ ጊዜ ታውራክ። በቃ ሌላ ጊዜ አውሩ። ይሰሙት አንቺ እስካንተ አንተ ከተላተንታ ታውራለች። ያማ አንተ ከተላተንታ እንዴ ምንድነው ይሆናል? መርዝ አይደለም። ትንገርክ ምንድነው ታዲያ? ቀና በል እስኪ። ምን እየተካሄደ ነው? አንቺ እረፍ ነው እየሰማች እኮ ነው። እጅ ላይ አንቺ ወይኔ ያምሻል እንዴ? ምን ያመኛል? አውቃሽ ነው ጤነኛ ነሽ? እግዚአብሔር ጠንቋይ ቤት ነው የምትውይልኝ ማለት ነው? የምን ጠንቋይ ነው? እና ማን ነው ታዲያ እንደዚህ ያደረገኝ? ማን የመከረሽ እንደዚህ? ማን የመከረሽ እንደዚህ? እንደዚህ እንደዚህ የተደረገው ምንድነው? አዩ ለቀቂኝ ይልሻና ከሰርጭኝ አባ ከሰርጭኝ አከሰርሽ አሁን የሰክሽን ነበር። አንቺ ስንት አይነት ነው እኮ በቀላል ብር አይደለም ያመጣው ታገሰርጭኝ። ተነሽ ውጪ። አንተ እንዳመጣት እግዚአብሔር መላንተ መላንተ ይየደም እኔ ማለት ነው ተነሽ አንቺ እዚህማ አማኖር ገና ሌላ ንገው ማለት ይሄ እንደ ለቀቂኝ እኔ ከሞት የፈለጋችሁት ነገር ሞት አይደለም ነው ውጪ። አለጣ ቁጭ በል ራስህ ቁጭ በል ውጪ ውጪ አለጣ እየሳቀች እኮ ልጠይቃት እስኪ። ወይኔ አውቀሽ እኮ ነው ተናገሪ። እየመጣሽ ነው መጣሽ ደስ ብሎኝ እኮ ነው ተኛ ደስ ብሎኝ እስኪ ማለት ነው ወዴት ሲመጣ ደስ አንቺ አታሳዝኝ። ምን እየሰራሽ ነው? ቆይ አንቺ ቅድም ደህና አልነበርሽ እንዴ? እኮ ታዲያ ምን ነው ካሁንስ ኦኬ ነው እንዴ? ወይኔ ክሳራ አሁን ጠጣላት ጠጣ። ኧረ መርዝ ጠጪ። ለምን ኧረ ፍራንክ ነው። የሞቱ ፍራንክ አለ እንደ ደግሞ ብናታቸው የሞት ሽባካት በጣም ይቀርሽኝ የበጠበትሽ ጠጪ የተከበሩ አሁን ይወጣሽ እንደዚህ ነው ወይ? ከየት እያየሽ ነው እንደዚህ የጠመጥሽ? ከየት አምጥተሽ ነው? በእግሩ ስር በጭንቅላት ላይ ታዞሯለች።
እሰራልሻለሁ ደግሞ እሰራልሽ ገብርኤል እሰራልሻለሁ ታይኛለሽ። አዩ ግን እሺ ብለሽኛል ነበር። ምኑን አረቀ በለሽ አረ በለሽ ንግር በለሽ ወደ አሁኑ ነበር ከቤት እዚህ ማሳደሽ በጣም ምንድን ነው ሽታው ራሱ አንቺ ከዛ ወጣሽ ብሽ ነው የበጠበጥሽ አታከብድ አንተ ደግሞ የምንከላለ በጣም ነው የሚሸተው። ይሄ ነው የሸተተው ይኸውልህ አይና ለበበበ አውደናተኛ ወላልከኝ የሚያስተኛ ነው የሚያስተቃቅም እንደዚህ መቼ ነው እንደዚህ ያልኩሽ? ይሻቃል እና እዚህ ጋር ለምተኛ እና ኳስ ያየው ኳስ ሳይሳይ በጣም ቀን በቀን ያንተ ኳስ እና ውድ ቤተሰብ በጣም ይቅርታ አድርጉልኝ። አዩ በጣም ይቅርታ የኔ እናት። ያው ፍራንክ ሆኖ አሳውቂ። ምንድነሽ እሱ ምንድነው? እሱ እንኳን ማታ ማታ ነው የሚጠጣው። ምንድነው? አንዳንድ ማኪያ አካባቢሽ እንዴ ምንድነው? እና ውድ ቤተሰብ እናመሰግናለን። ሰላም ሁኑ።